ሰላም ሰላም የአዲስ ኢንተር ፋሚሊዎቻችን ዛሬም ተመልሰናል። ዛሬ ደግሞ የምግብ ማብሰያዎችን ከትንሽ እስከ ትልቅ ይዘንላችሁ መተናል። አብራችሁ ቆዩ። ሰላም እንዴት ነሽ? እሺ ስቶቭ መግዛት ፈልጌ ነበርና ምን አይነት አማራጮች እንዳሉሽ ብታስረጅ ደስ ይለኛል። ምን አይነት ስቶቭ ነው የምትፈልጊው? ብዙ አይነት ስቶቭ ነው ያለው። ላሳየሽ? ከትንሽ ጀምሬ ላሳየሽ። ጂሊንጂ በሚል አለ። በጂሊንጂ ባለ ሁለቱ ነው የምታየው። ቴች ነው የሚቀበርም እንዲሁ የሚቀመጥም ነው። የሚቀበር ስልሽ አሁን ክችን ካቢኔት ላይ ወደ ውስጥ የሚገባ ማለት ነው። ቦታ ከተተወለት መቅበር ይችላሉ። ካልሆነ ደግሞ እንዲሁ አስቀምጠው መጠቀምም ይችላሉ። በጣም አሪፍ እቃ ነው። ባለ ሁለት ነው እንደምታየው። በተች ነው የሚሰራው። አይነቱም ይለያል። ምን አይነት ልዩነት አለው? ከዛው ለየት ይላል። አንደኛ በፓወር ከፍተኛ ነው። ሌላ ደግሞ ለክችን ካቢኔቶች እንዲሁ ቀብረሽም ማስቀመጠሽም ሁለት አይነት ፐርፐዝ ነው ያለው ማለት ነው። ፍጥነትም አለው ማለት ነው። ቶሎ ማብሰል ነው። በጣም ከዚህኛው በጣም የተሻለ ነው በፓወር። በዛ ደግሞ ዘመናዊ ነው። ለቤት ውበት ምናምን አሪፍ ነው። በዲጂታል ቴች ነው የሚሰራው ማለት ነው። የዚህኛው ዋጋ ባለ ሁለት ነው። ዋጋው 19500 ብር በኳሊቲው ማለት ነው። ከዚህ ከፍ ይበልልኝ ለሶስት እንዲሁም አራት ድስት ነው የምፈልገው ካልሽ ደግሞ በአራቱም አለ። ያ ጂሊንጂ ነው። ይሄም ብራንዱ አንድ አይነት ናቸው። ስለዚህ በብዛት ይዛለው እንጂ ከዛኛው ጋር ልዩነት የለውም ማለት ነው። ልዩነት የለውም። አንድ አይነት ብራንድ ናቸው። በኳሊቲም አንድ አይነት ነው። በጣም ቆንጆ የሚባል ነው። ይሄ በፍጥነት ደረጃም ያው ናቸው። ግን ያው ድስቱ ትንሽ በዛ ላድርገው ካልሽ ይቻላል ማለት ነው። ባለ አራት ነው መጥተዋል። ሙሉ ለሙሉ ዲጂታል ነው። ሙሉ ለሙሉ ቴች ነው የሚሰራው። ይሄንን ቅድም እንደነገርኩሽ መቅበርም ይቻላል እንዲሁም ማስቀመጥም ይቻላል። አሪፍ እቃ ነው ባለ አራት መሆኑ። ያው ጊዜ አይገልም እና ለዛ ላይ ጊዜ መቆጠብ ብለን ተብሎ የመጣ ነው። ዋጋው ደግሞ 32500 ብር ይሸጣል ማለት ነው። ከዚህ ቀጥዬ ደግሞ አነስ አነስ ያለው ኦቭኖች ላሳይሽ። ስቶቭ ያላቸው ማለት ነው። ይሄንን ኦቭን 48 ሊትር ነው። ዴልታ ይባላል ብራንዱ። በጣም አሪፍ እና ቆንጆ እቃ ነው። ሁለት ስቶቭ አለው ከላይ እንደምታዩ። ውስጥ ደግሞ ሁለት ፓትር አለው። ይሄንን ለኬክ፣ ለፒዛ፣ ለፈለግሽ ነገር ለአምባሻ ነገር ወይም ደግሞ ድፎ ዳቦ ምናምን ለሱ መጠቀም ትችላለሽ። አራት ማዕዘን ደግሞ አለ እዚህ ጋር። ይሄው ለፒዛ ለሁሉ ነገር ነው የሚያገለግለው። ሳምቡሳ ለመጋገርም። በዛ ላይ ደግሞ ፋን አለው። አንድ ስቶቭ ፋን ሲኖረው በጣም አሪፍ ነው። ማቀዝቀዣ ማለት ነው። እንዲያቀዘቅዘው ለጥቅሙ ለራሱ ፋን መኖሩ ጥቅሙ ለእቃነቱ ነው እና ይሄ ያለው። ሌላ ደግሞ እዚች ጋር የምታያት ያሮስታ አለው። እኛ ሀገር ብዙ አልተለመደም። ያው ሙሉ ደሮ እንዲያሽከረከረ ነው የሚያበስለው። እቺ ነገር ያው አሪፍ ነች። ከዚህ ዋጋ 28500 ብር። ቱርክ ነው። ደልታ ዋራንቲ አለው። ዋራንቲ አንድ አመት ዋራንቲ አለው። ዋስትና አንድ አመት ዋስትና አለው። እቃው ፓወሩ በጣም ከፍተኛ ነው። ቆንጆ እቃ ነው። በጣም 48 ሊትር ነው። አነስ ይበልኝ ካልሽ ደግሞ በ38 አለ። 38 ሊትር ማለት ነው። ስቶቭ አለው ከላይ የያዘው ሁሉ አለው። ዋጋው 21000 ብር ማለት ነው። እነዚህ ሚኒ ተብለው ይጠራሉ። አሁን ደግሞ ስታንድ ወይም ደግሞ ትልቅ የሚባሉ ወደ እነሱ ላሳይሽ። አሁን የነዛ ቅድም ያሳይሽኝ ትንሽ ሆኖ ይሄ ደግሞ ተለቅ ሚል ማለት ነው። ደልታ ነው እንዳልኩሽ ብራንዱ ቱርክ ነው። እዛ ተመርቶ ቀጥታ የሚገባ እቃ ነው። በጣም ቆንጆ እቃ ነው። እንደምታዩ ሳይዙ ደግሞ 60 በ60 ተብሎ ነው የሚጠራው። 50 በ50 የሚባላል፣ 60 በ90 የሚባላል። ብዙ አይነት ሳይዝ ነው ያለው። ይሄ የምታዩ 60 በ60 ነው። በብዛት ሰው የሚጠቀመው ይሄን ነው። 60 በ60 ነው የሚወስደው። የዚህኛው ዋጋ 58500 ብር ማለት ነው። ዋራንቲያቸው ተመሳሳይ ነው። ዋራንቲው የዚህ ከፍ ያለ ነው። 3 አመት ነው ያለው። ስቴንለስ ስቲል ነው። ያላሳየሁሽ ነገር ይሄ የመዛግ ምናምን ባህሪ የለውም። እንደፈለግሽ በሽቦ ማጠብ ትችያለሽ ማለት ነው። በጣም አሪፍ። ደልታ ነበር እስካሁን ሳሳይሽ የነበረው። አሁን ደግሞ ሎፍራቴሊ በሚለው ላሳይሽ። ይሄው ሎፍራቴሊ ነው። ይሄም ሀፋፍ ነው እንደ ቅድቡ ማለት ነው። ሁለቱ ቱርክ ናቸው። የሚያመሳስላቸው ነገር ብዙ ነገር አለ። ያው የሚለያቸው ነገርም አለ። የሚያመሳስላቸው ነገር ሁለቱ ቱርክ መሆናቸው ነው። ሁለቱም ሀፋፍ መሆናቸው። ሁለቱም ያው አንድ አይነት ጥቅም ነው የሚሰጡት ማለት ነው። የሚለያቸው ነገር ደግሞ በፓወር በሎፍራቴሊ ከፍተኛ ፓወር ነው ያለው። ከዴልታ ይልቅ በሎፍራቴሊ ከፍተኛ ፓወር አለው። ከጥንካሬ አንፃር ተመሳሳይ ናቸው። በኳሊቲ አንፃር ሜቢ
ይሄ አሪፍ ነው። በሎፍራቴሊ ይመረጣል ማለት ነው። ይሄም ይሄ ሀፋፍ ነው። 2 ጋዝ 2 ኤሌክትሪክ ማለት ነው። ሙሉ ኤሌክትሪክ ነው የሚፈልገው የሚል ሰው ካለ በዲጂታልም በኖርማልም አለ ማለት ነው። ሳይዛቸው እኩል ነው። ይሄም 60 በ60 ነው። መጠን ትንሽ ተለቅ የሚል ይመስላል። ሁለቱ 60 በ60 ናቸው። 60 በ60 የሚባለው ያው እንደዚህ ወደ ጎንና ወደዚህ ነው። ቁመቱ ያው ትንሽ በለጥ ይለዋል። ይሄ የእግር አገጣጠም ስላለው ማለት ነው። ቁመቱ ትንሽ ረዘም ይላል እንጂ 60 በ60 ነው። ሞር ለትልልቅ ቤቶች ማመን 60 በ60 ክችን ካቢኔት አሁን ሰው ሲያሰራ ክችን ካቢኔት 60 በ60 ብሎ ከተወ ይሄንን ነው የሚወስደው። 60 በ90 ብሎ ከተወ ተለቅ አድርጎ እንትን ከተወ ደግሞ ያው እሱም አለ እሱም ይወስዳል ማለት ነው። ዋራንቲያቸው ተመሳሳይ ነው ከዚህኛው ጋር? ዋራንቲው ተመሳሳይ ነው። 3 አመት ነው ያለው። አንድ አይነት ነው ያለው። ሁለቱ ባለ 2 ፓትራን ነው። ሁለቱ በ4 ማዕዘን ማለት ነው። ከዛ ሌላ እዚህ ቅድም በሚኒው እንዳሳየውሽ ያሮስቶ አለው እየተሽከረከረ የሚያበስለው ማለት ነው። ሞር ለትልልቅ ነገሮች ማለት ነው። ያው ትልልቅ ነገሮች አለው። አንድ አይነት ነው። እዚህ ከላይ ስቶቭ እያበሰላችሁ ከስር ኦቭን አትጠቀሙ ወይም አትጣዱ የሚባል ነገር አለና ይሄ አጠቃቀሙ እንዴት ነው? በሁለቱም አይነት መልኩ መጠቀም እንችላለን? በሁለቱ መጠቀም ይቻላል። ያው ግን ለፓወር ያው አሁን ያለው ከመብራት የሚቆጥረው ኮስት አንፃር አንዱ ቢጠቀሙ አሪፍ ነው እና ሌላ ደግሞ ያው ለእቃው ብዙም በሁለቱ ፓወር በታችም በላይም ፓወር ትንሽ ሊያጠቃው ይችላል በሚል ስጋት ነው። ግን ቀለል ያለ ወይም ደግሞ ቴርሞስታቱ ቀነስ አድርገው ከሆነ ምንም ችግር የለም። ከላይም ከታችም 2 ባንድ መጠቀም ይችላሉ። እሺ ከዛ ሎፍራቴሊ ነበር ያልኩሽ ብራንዱ። ሌላ ሎፍራቴሊም እዚህ ጋር አለ የምታየው ዲጂታል ነው። እሺ እንደነዚህ ሳይሆን መስታወት ነው ስቶቭ ማለት ነው። በኦን ኦፍ በዚህኛው ነው የሚሰራው። ይሄም ያው አንድ አይነት ፓወር ነው ያለው። አሪፍ እቃ ነው። ሁለቱ የሚለየው ነገር የለም፣ አንድ አይነት ናቸው። ይሄ መስታወት መሆኑና ይሄ ኖርማል መሆኑ ነው። የቱን ሪኮመንድ ታደርጊያለሽ ከሁለቱ አማርጦ ለሚገዛ ሰው? ዋናው ኳሊቲው ላይ ነው እንጂ ስቶቭ ላይ ምንም ችግር የለም። ሁለቱ አንድ አይነት ስለሆኑ የፈለገው ከዲዛይን አንጻር ብቻ ነው ልዩነቱ። መብራት የሌለ ጊዜ መጠቀም ምቹ አይደለም። አይ ቲንክ ይሄ በመብራት ነው የሚሰራ። ዋጋቸው ያው ተመሳሳይ ነው። በዚህ 95,000 ብር፣ በሙሉ ኤሌክትሪኩ ደግሞ 95,000 ብር። አንድ አይነት ናቸው ማለት ነው። እሺ ለነስ ዴሊቨሪ ይኖራቸዋል? አለ ነፃ ዴሊቨሪ። ክፍለ ሀገርም ቢሆን አዲስ አበባ ውስጥም የትም ቦታ ቢሆን እዛ ሆኖ ማዘዝ ይችላሉ፣ መጥተው መውሰድ ይችላሉ። ዴሊቨሪ ነፃ ነው። በጣም አሪፍ። እሺ ያሳየሽኝ ነገሮች ሁሉንም ደስ ይላሉ፣ በጣም ወድጃቸዋለሁ። በአካል መጥቶ ለሚገዛ ወይም ለሚያይ ሰው አድራሻችሁንና ስልክ ቁጥርሽን ሳይክ? አድራሻችን መገናኛ እስራኤል ህንፃ ግራውንድ ላይ የምንገኘው። የሱቅ ቁጥራችን 04 ነው። ስልክ ቁጥራችን ደግሞ 0913 38 38 78 ደውለው ማዘዝ እንችላለን። ሱቃችን ድረስ መጥተው መውሰድ ይችላሉ። አመሰግናለሁ። እኔም አመሰግናለሁ።